ሰላም ጤና ይስጥልን የጓዳችን እልፍኝ የተረካና የታሪካዊ ትንታኔ ተካፋዮቻችን በዛሬው ቪዲዮ ጃንሆይና ትምህርት የሚል መሰናዶ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጃንሆይና ትምህርት አብረው የተወለዱ እስኪመስል ድረስ አስገራሚ ፍቅር ነበራቸው። አጼ ምኒልክ በጣሉት መሰረት ላይ ተንጠላጥለው ጃንሆይ ማለትም አጼ ኃይለ ሥላሴ ከአልጋ ወራሽነት ዘመናቸው ጀምሮ ልዩ ትኩረት የሰጡት ጉዳይ ቢኖር በዋናነት ዘመናዊነትን ለማቀላጠፍ የሚያስችሉ ምሁራንን ማብዛት ነበር። ከጃንሆይ ማለቴ ከግርማዊ ቀዳማዊ አጼ ኃይለ ሥላሴ ዘኢትዮጵያ አልጋ ወራሽ ከመሆናቸው በትረ ንጉሥ ነገስቱን ከመጨበጣቸው የኢትዮጵያን ዘውድ ከመጫናቸው ወይም የንግስና እርካቦን ከመፈናጠጣቸው በፊት አንድ ለናቴ የነበረችውን የሚኒልክን ትምህርት ቤት እሷን በፈረንሳይኛና በእንግሊዝኛ ቋንቋ የተወሰነ ትምህርት የሚሰጥባትን ተቋም በጥረታቸውም በእርዳታም በብድርም በሀገሪቱ ሀብትም ይሁን በሀብታም ሀገራት መልካም ፍቃድ ትምህርትን አስፋፍተው ምሁራን ለኢትዮጵያ አስረክበዋል። የንግስና መንገዳቸውን በሚጠርጉበት ጊዜ የወደፊቷ ኢትዮጵያ በምሁራን አሰራር ትገነባ ዘንድ ዘር ሳይመርጡ ብዙዎችን ወደ ሰለጠነው ዓለም ለትምህርት ልከዋል። ከኢጣሊያን ወረራ በፊት 250 ምሁራን ውጭ ሀገር ተምረው መጥተው የመንግስት ባለስልጣናት ሆነው ይሰሩ እንደነበር የሚታወቅ ጉዳይ ነው። በአጠቃላይ በአጼ ኃይለ ሥላሴም በአጼ ምኒልክም ዘመነ መንግስት የውጭ ሀገርም የሀገር ውስጥም ትምህርት የቀሰሙ ኢትዮጵያውያን ምሁራን ነበሩ። እነዚህ ምሁራን በኢትዮጵያ አይደለም በዓለም አቀፍ ደረጃ እጅግ አስደማሚ ብቃት የነበራቸው ልጆች ናቸው። እነሱም ለምሳሌ ያክል እነ ገብረ ሕይወት ባይከዳኝ በፖለቲካ መንግስትና የህዝብ አስተዳደር በሚለው መጽሐፉ ላይ የጻፈው ነገር አሁንም ጭምር ያሁኑ ትውልድ ቢያነበው የፖለቲካ አስተሳሰቡን ጭምር ሸፕ ያደርገዋል ብዬ አስባለሁ። ሐኪም ወርቅነህ ብላቴን ጌታ ተክለ ሐዋርያት ተክለ ማርያም የዘመና ፕሮጀክቱ እና የትምህርት ማስፋፋቱ ያፈራቸው የፕሮጀክቱ ፍሬዎች ናቸው ማለት ነው። በሀገራችን የዲፕሎማሲ ታሪክ በአስደናቂነታቸው የሚታወቁት አክሊሉ ሀብተወልድ በፈረንሳይ ሀገር ህግና ዲፕሎማሲ ያጠኑና ሀገራቸውን በዲፕሎማሲ ትግል ከብዙ ማነቆ ያወጡ የሀገር ባለውለታ ምሁር አርበኛ ነበሩ ማለት ነው። ወረራ ወቅት የጣሊያን ባለስልጣኖች የውጭ ሀገር ትምህርት የቀሰሙ ኢትዮጵያውያን ምሁራንን እንዳውሬ እያደኑ ገደሏቸው። ከዛ መቅሰፍት የተረፉት ከነጻነት ማግስት ሀገራቸውን በተለያዩ ዘርፎች አገልግለዋል። ትምህርትን በማስፋፋት እንግሊዝና ፈረንሳይ የማይናቅ ተሳትፎ የነበራቸው መሆኑ እንዳለ ሆኖ አሜሪካ የአንበሳውን ድርሻ ትይዛለች። በርካታ ኢትዮጵያውያን ለትምህርት የሚላኩት አሜሪካ ነበር። እነኚህን የመሳሰሉ ስልጡን ባዕድ ሀገራት አስተዋጽኦ ስናይም እንዲሁ በችሮታና በርህራሄ ለኢትዮጵያ አዝነው እንዳላደረጉት መገንዘብ አለብን። ለምን ካል ከሁለተኛው የዓለም ጦርነት በኋላ ቀድሞ ልዕለ ኃያላን የነበሩት እንግሊዝና ፈረንሳይ ሌሎችም በጦርነቱ ተዳክመው አዲስ ልዕለ ኃያላን ባይፖላር ሱፐር ፓወርስ ዩናይትድ ስቴትስ ኦፍ አሜሪካ እና ዩናይትድ ሶቪየት ሶሻሊስት ራሻ በጋለ ፉክክር ወደ ዓለም አቀፍ ፖለቲካዊ ወታደራዊና ኢኮኖሚያዊ መድረክ ብቅ ያሉበት ነበር። የፉክክሩ ውጥረትና ፖለቲካዊ ትኩሳት በርትቶ ዓለም ወደ ሁለት ግዙፍ የኃይል አሰላለፍ ማለትም በአንድ በኩል አሜሪካ በሌላ በኩል ደግሞ ሶቪየት ራሻ የዓለምን ሀገራት ለመቀራመት የፖለቲካ ኢኮኖሚ ሀልዮታቸውን ለማስፋፋት የሚራኮቱበት የቃላት ጦርነት የሚያደርጉበት የዲፕሎማሲ ጨዋታ ጊዜ ነበር። በቀዝቃዛው ጦርነቱ ወቅት አሜሪካና ሶቪየት ቼዝ ሲጫወቱ የቼዙ ጠጠሮች የዓለም ሀገራት ነበሩ። እናም ጨዋታውን በድል ለመወጣት እንደ ኢትዮጵያ ያሉ የሶስተኛ የዓለም ሀገራት ያላቸው ተዝቆ የማያልቅ የተፈጥሮ ሀብትና ስትራቴጂካዊ ተፈላጊነታቸው የልዕለ ኃያላኑ ዩኤስኤ እና ዩኤስኤስአር የአይን ማረፊያ ነበሩ። በዚህ የተነሳ ኢትዮጵያ ካለባት ኢኮኖሚያዊና ቴክኒካዊ የድጋፍ ፍላጎት አንጻር ካፒታሊስቶችም ይሁኑ ህብረ ሱታፍ የሆኑ ሶሻሊስቶቹ በር ባንኳኩ ቁጥር ሁሉንም ተራ በተራ አስተናግዳለች። ከዚህ አንጻር ሀያሉ አሜሪካ በሀገር ግንባታውና በዘመናዊነት ወይም በትምህርት ማስፋፋት ረገድ መጠነ ሰፊ አስተዋጽኦ ስታበረክት፣ በኢትዮጵያ በኩል ቃኞ ስቴሽን ተብሎ የሚጠራው አስመራ የሚገኘው የራዲዮ ማሪና የሬዲዮ ጣቢያ እጅ መንሻ ተደርጎ ቀርቦላት ነበር። ስለዚህ የዓለም የውጭ ግንኙነት ጨዋታው 0-0 ለማለት ባንችልም እኩል ሰጥቶ መቀበል ባይኖርም የሚሰጡትና የሚቀበሉት በመጠን ቢለያይም ግንኙነቱ ግን በመስጠትና በመቀበል የተመሰረተ ነው። ለዚያ ነው አሜሪካ ኢትዮጵያ ውስጥ ትምህርትን ስታስፋፋ ከፍተኛ ትምህርት የሚሹትን የልህቀት ማዕከል ወደ ሆኑት ሃርቫርድና ሌሎች ውድ ዩኒቨርሲቲዎች ስትጋብዝ እሷም ርዕዮተ ዓለማዊና ስትራቴጂካዊ ባላንጣዋን ሶቪየት ራሽያን በቼዙ ጨዋታ ለማሸነፍ የሚያስችላትን ቁልፍ የሆነውን መረጃ የምትሰበስብበት ማዕከሏን ቃኞ ስቴሽን ተሰጥቷት ነበር። አሁን ላይ ዋና ጉዳያችን ትምህርትና ጃንሆይ ግርማዊ ቀዳማዊ ኃይለ ሥላሴ በመሆኑ ሀያላኑ ትከሻ ሲለካኩ መሰል የሶስተኛው ዓለም ሀገራት
ፉክክሩን ሲጋብዙ እንዲሁም ስለ ቀዝቃዛው ጦርነት የሞቀ ፖለቲካዊና ርዕዮተ ዓለማዊ ጥራት የማስጠበቁ ውጥረት ባይሆንም ርቀታችን ጠብቀን ይህን ተከትሎ ሀያላኑ ለኢትዮጵያና ለድሃ ሀገራት ይሰጡት የነበረውን ኢኮኖሚክ ኤንድ ቴክኒካል አሲስታንስ እና የትምህርትን መስፋፋት ነው። ይህን የሚያደርጉበት ምክንያት ለምሳሌ አሜሪካ የሶስተኛው ዓለም ሀገራትን የኪሳቸውን ባዶነት እንደ መልካም አጋጣሚ በመጠቀም የሞኖፖሊ ጫና ያለውን የኢምፔሪያሊዝም መዳረሻው የሆነውን ካፒታሊዝምን ሀልዮ ታጠምቃቸዋለች ብላ በመስጋት ሶቪየት ራሽያ ህብረት ሱታፌ የሆነውን መዳረሻው መደብ አልባነትና ቢንግ ስቴትለስ የሆነውን ሶሻሊዝም ርዕዮተ ዓለም የሚከተሉ በሶሻሊዝም ልሳን የሚዘምሩ ሳተላይት ስቴቶችን ለመፍጠር በግራም በቀኝም ቀና ደፋ የምትልበት ጊዜ በመሆኑ ርዕዮተ ዓለማዊ መስፋፋት ለማድረግ የግድ የተባሉትን ኢኮኖሚክ ኤንድ ቴክኒካል አሲስታንስ በመስጠት ከፖፑ በላይ ካቶሊክ እንሁን የሚሉትን ኪተኛ ሶሻሊስት ሀገራትን አፍርታለች። አሜሪካም ልሂቃኗ የሚምሉለትን ካፒታሊዝምን ለማስፋፋት ልክ እንደ ሶቪየት ራሽያ ተመሳሳይ መንገድን ታከናውን ነበር። ኢትዮጵያችንም ሁለቱንም በጥብቅ ጥላትነት የሚፈላለጉትን ሀያላኑን ሀገራት ምንም ሸም ሳይዘት በተለያዩ ጊዜያት እርዳታቸውን በምጣኔ ሀብትና በእውቀትም ዘርፍ ጠይቃ በአንድ ጊዜ ባይሆንም በሁለት ቢላ ዛቅ ተደርጎ ይሰጣት ነበር። ያን መልካም አጋጣሚ በመጠቀም ኢትዮጵያችን እንዳንድ ሰው የማይቆጠሩ አያሌ ምሁራንን፣ ወታደሮችን፣ ወርቃማ ፓይለቶችን፣ እሳት የላሱ ዲፕሎማቶችን፣ አርበኞችን አፍርታበታለች። ይህ የፖለቲካ ተፈጥሮ ነው። ኢትዮጵያ አሪፍ ጨላ የሚከፍል ልዕለ ኃያል ነኝ ባይ እንደምትፈልግ ሁሉ እነሱም እንደ ቀድሞ የቄሱ ንጉስ ዮሐንስ ሀገር ብለው ባይሆንም ይፈልጉን እንደነበር ትልቁ ማሳያ ሃሮልድ ማርክስ The Politics of Empire of Ethiopia, Great Britain and United States of America from 1941 up to 74 በሚለው መጽሐፋቸው ላይ ቀዳማዊ ኃይለ ሥላሴ የሚወስዱት ዲፕሎማሲያዊ እርምጃ በቀዝቃዛው ጦርነት ኢትዮጵያ ወደ ምስራቁ ዓለም ግራ ዘመም ርዕዮት ልታዘንብል ትችላለች የሚል ፍርሃት አሜሪካን ክፉኛ አንቀጥቅጧት ስለነበር በማለት የገለጹት ሐሳብ ነው። ስለዚህም አሜሪካ የኢትዮጵያን ጉዳይ ከልቧ እንድታስብበትና ሙሉ ትኩረት ለኢትዮጵያ ሰጥታ እንድትሰራ የሚጋብዝ ነበር ሲሉ አክለውበታል። ያ የአሜሪካም ሆነ የሶቪየት እንዲሁም የሌሎች ታሪካዊ አጋርነት ሀገር ተረካቢ ምሁራን ለማፍራት አስችሎ ነበር። ምንም እንኳን በተቀያሪ የፖለቲካ ባህሪ ምክንያት በደርግ ቀይ ሽብር ብዙዎች ምሁራን ለስደትና ለሞት መደረጋቸው ይታወቃል። ጣሊያንም እንዲሁ እየተማሩ የውጭ ሀገር ትምህርት እየቀሰሙ ኢትዮጵያውያንን አድነው እንዳውሩ ይገድል እንደነበር ታሪክ የከተበው ጉዳይ ነው። በዚህ ምክንያት ኢትዮጵያ መጠቀም ባለባት ደረጃ አልተጠቀማችባቸውም ማለት ነው። አሁን አፋፋፉን ብለን ወደ ረጋጣማው ጉዳዮችን ስንመጣ ትምህርትና ዘመናዊነት ሲታሰብ አጼ ኃይለ ሥላሴ ይታወሳሉ። ከስማቸው ቀድመን ትዝ የሚለን አይረሴ የዘመናዊነት ትርፋት የሆኑትን ትምህርትና ምሁራን ማፍራታቸውን ነው። በእርግጥ ቤት ለእግዚአብሔር ብሎ አቅፎ ባጎረሰ እንዲሉ ዲፕሎማቲክ ጥበባቸውን ተጠቅመው በፈጠሩት እድል የተማሩ ተማሪዎች ናቸው የጃንሆይን ለመተቸት ብር የቀሰሩባቸው። ንጉሱ በራሳቸው ገንዘብ ከፍለው ባያስተምሯቸውም ዜጎች በሀገራቸው ላይ የመማር መብት ቢኖራቸውም ትምህርት ማስፋፋት የመንግስት ግዴታ ቢሆንም የዛሬ ሀገር መሪዎችን በጊዜ እንዲሰለጥኑ አድርገዋልና ቢያንስ በትምህርቱ ዘርፍ በእጅጉ ሊመሰገኑበት የሚገባ ስራ ሰርተዋል። የሚገርማችሁ አሁን አዲስ አበባ ዩኒቨርሲቲ መግቢያው ላይ የይሁዳ አንበሳ ምልክት በግራና በቀኝ ይታያልና ያ የአጼ ኃይለ ሥላሴ የቀድሞ ቤተ መንግስታቸው ነው። ገነተ ሉል ፓላስ የሚባለው ነው። አሁን አዲስ አበባ ዩኒቨርሲቲ 6 ኪሎ ሜን ካምፓስ ያለው ማለት ነው። እና ከዚህ አንፃር ሲታይ ምንድነው ትምህርት ወዳድነታቸውና ለተማሪ የነበራቸው ክብርና ፍቅር ምክንያት ያው ቤተ መንግስታቸውን ሳይቀር ለቀው ለተማሪዎች እንዲማሩበት የሰጡ መሪ ናቸው ማለት ነው። የትምህርት ፖሊሲው ልክ አልነበረም። የአሜሪካ ምንትስ ነው፣ የመኳንንቱ ልጆች ናቸው የሚማሩበት፣ የቅበላ አቅሙ አነስተኛ ነው ወዘተረፈ እየተባለ የሚተች ትችት አለ። ይህን ሁሉ ወሬ ለማውራት የሚያስችል ዕውቀት፣ ስድብን ወደ ወረቀት ገልብጦ መጻፍ የሚያስችል ግንዛቤ፣ መፈክር ካርቶን ላይ በቀለም መጻፍ ሳይቀር ያለማመደ ዘመን ግን የጃንሆይ ዘመን ነበር። እያወራን ያለነው ስለ ኢትዮጵያ ነው። ይህ ጽጌረዳውን ዘንግቶ ሾሁ ላይ የማተኮር አባዜ ያመጣው ትችት የቀጣዩን የወደፊቱን ያለውን መንግስት መነሳሳት ሊያዳክም ይችላል። ስለዚህ ትችትም በመጠኑ መሆን አለበት ማለት ነው። ምናልባትም ጨቋይ ስርዓት ነበር በሚል ትችት የውጭ ሀገር ጥላት ይመስል በመልካም የሚታወሱበትን ታሪክ አብሮ ማንቋሸሽ ተገቢ አይደለም። ኢትዮጵያችን ስትራቴጂካዊ ተፈላጊነቷ እንዳለ ሆኖ ዓለምን ያስደናቁ ምሁራንን ለማፍራት የሚያስችለውን አዋቂነትን አስተዋይነትን የሚጠይቀውን የዲፕሎማሲና የፖለቲካ ስራ የከወኑት ግርማዊ ቀዳማዊ ኃይለ ሥላሴ ናቸው። ታስታውሱ ከሆነ ኢትዮጵያ በሁለተኛው የጣሊያን ወረራ ወይም በ1935 የጣሊያን ወረራ
በብሪቲሽ ኮመንዌልዝ ወታደራዊ እርዳታና የሀገር ባለውለታ በሆኑ አርበኞች ነበር ነፃ የሆነችው። ወዲያው ብሪቲሽ ኦይታ ወይም ኦኩፓይድ ኢነሚ ቴሪቶሪ አድሚኒስትሬሽን በማለት ክሌም አድርገን ነበር። ንጉሱም ሀገራቸውን ዳግም ለሌላ ቅኝ ገዢ አሳልፎ ላለመስጠት ደም የማያፋስሰውን ፖለቲካ ተጠቅመው በ1937 ዓ.ም ካይሮ ከፕሬዝዳንት አይዘናወር ጋር በመሄድ ኤክሰለንሲ ሚስተር ፕሬዝዳንት ይቺ ብሪቲሽ አልፋታኛለች፣ ለምን የብሪቲሽን ተጽዕኖ በአሜሪካ ወዳጅነት አንቀይረውም? ኦፊሴላዊ ግንኙነታችን እንደሆነ ከቆንጽል ሆፍማን ፊሊፒ ጀምሮ አገር ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው በማለት ለሀገራቸው ብሔራዊ ጥቅም ቀልጣፋ ምላሳቸውን በአግባቡ መጠቀማቸውን ታሪክ በቀዳሚነት ዘክሯቸዋል፣ ይዘክራቸዋልም። ዘንግታቸዋቸው እንደሆነ የማወራላችሁ ታላቅ ሰው ግርማዊ ቀዳማዊ ኃይለ ሥላሴ የታላቅ ዲፕሎማቲክ ሚራክል እና ዲፕሎማቲክ ድል ባለቤት ናቸው። ስለተከታተላችሁኝ አመሰግናለሁ። የዘወትር ቤተሰባዊ ትኩረታችሁ አይለየኝ። ደህና ሁኑ።